ጫማሽን አውልቂ። ነጠላ ጫማውን አድርጊ። በዚህ በኩል ግድግዳው ጋር ቁሚ። እጆችን ወደ ጎን አድርጊ። በደንብ ዘርጊ። ኔጅላ፣ ታራሚዋ ከእናንተ ጋር ነው የምትሆነው። አልጋ ፈልጊላት። እሺ፣ ምንም ችግር የለው። ፈጣሪ ካንቺ ጋር ይሁን። አመሰግናለሁ። ንገሪኝ እስቲ ስምሽ ማን ነው? እመቤት። መሌክ። እኔ ኔጅላ እባላለሁ። አይዞሽ። እሺ፣ አመሰግናለሁ። መሌክ፣ ስሚ፣ ያልፋል። እሺ መሌክ። አመሰግናለሁ። ያልፋል። ስሚ መሌክ፣ የላይኛው አልጋ አልተያዘም። እዛ ላይ መተኛት ትችያለሽ። አታስቢ። አመሰግናለሁ። ችግር የለም። ፈጣሪ ከእናንተ ጋር ይሁን። ካንቺ ጋር ይሁን። ፈጣሪ ካንቺ ጋር ይሁን። ፈጣሪ ካንቺ ጋር ይሁን። አመሰግናለሁ። ፈጣሪ ካንቺ ጋር ይሁን። ፈጣሪ ካንቺ ጋር ይሁን። በርቺ። የበኩር ልጄ አለሁልህ። ልጄ እኔ አለሁልህ። አይዞህ፣ አይኖችህን ክፈት። እየጠበቅኩህ ነው። እሺ ጂሃን፣ እባክህ አይኖችህን ክፈት። አይዞህ አባዬ፣ ደህና ነኝ በለኝ። እባክህ የሆነ ነገር በለኝ። ያለውኝ ብቻ በለኝ። እባክህ የኔ አንበሳ፣ እባክህ እባክህ። በእውነት ነው የምልህ፣ ይህንን አንተ ላይ ያደረገውን ሰው አሰቃየዋለሁ። አታስብ የኔ ልጅ፣ አልለቀውም። ያቺ መሌክን አይን ያወጣ ሌባ ወንድሟ እና ያ የማይረባ ታህሲንን በእውነት ሁሉንም አሰቃያችኋለሁ። በእውነት ነው የምልህ የኔ ውድ ልጅ። ልጄ በፈጣሪ አያት መታለች እኮ። ወደ ራስ ተመለስ እንጂ ምን ሆነ ነው? ቀና ብለህ ተቀመጥ። እንደዚህ ነው ያሳደግኩህ? አልገባኝም። በእውነት በጣም ታሳፍራለህ። ምን ሆነሃል? ስማ፣ አሁን ብዙ ነገር መነጋገር አለብን። ስለ ሀሪካ ሰምተሻል? ንገረኝ እስቲ። ሀሪካ ምንድን ነው የሆነችው? ቆይ ግን እያረጀሽ ነው አይደል አያቴ? አባዬ የሀሪካ አባት አይደለም። የዲኤንኤ ምርመራውን አይተናል። አልሰማሽም እንዴ? እና ታዲያ ምን እናድርግ?
እሺ፣ ስለዚህ ሰምቻለሁ፣ ግን ምርመራው አልገረመኝም ነው። እኔ ደግሞ በእኔ ቤት መንታ ወልዳ የጣለች ሴት ስለሆነች ምንም ብታደርግ አይገርመኝም። እንደዛ በጣም ሳስብ ነበር፣ ግን ማመን አልቻልኩም። ኤሳት ለነገሩ በአንድ በኩል ትክክል ነው እኮ። ማለት ሱምሩ ያደረገችው ነገር በቀላሉ ይቅር የሚባል ነገር አይደለም። ይቅርታ ብትጠይቅም ዝም ብሎ የሚታለፍ አይደለም። ግን አሁን የምናወራው ስለሱ አይደለም። እሺ፣ ምን ተፈጠረ? ጂሃን አሁን የት ነው ያለው? ሆስፒታል ውስጥ፣ ያውም ድንገተኛ ክፍል። አዎ፣ 3 ጊዜ በጥይት ተመቶ፣ ስለዚህ እየታከመ ነው። እና ወይ አንተ ደግሞ እስኪ ትንሽ እንኳን አይምሮህን ተጠቀመው። እሺ፣ ልክ ነህ። አንተ እንዳልከው እየታከመ ነው። ግን ምን ያህል ጊዜ እዛ ሊቆይ እንደሚችል እናውቃለን? እንግዲህ ዶክተሩ የመሞት እድሉ ዝቅተኛ ነው ብሏል። ሊሉ ይችላሉ። ስማ ግን ምን ሊፈጠር እንደሚችል አናውቅም። ማለቴ ያው ማን ያውቃል፣ ነገሩ በጣም ሊባባስ ይችላል። 3 ጥይት እኮ ነው፣ 3 ጥይት ነው የመታው። ያ ቀላል ነገር ነው? በጭራሽ አይደለም። እስኪ እንደዚህ አስብ። ቆይ ጂሃን ባይተርፍስ? እንግዲህ አምላክ ይጠብቀው። ግን ከወጣ ራሱ ገና የሚያገግምበትና የሚሰራበት ጊዜ ያስፈልገዋል። ይሄ ማለት ደግሞ ምን መሰለ፣ ለምን ያህል ጊዜ መስራት እንደማይችል አይታወቅም ማለት ነው። ያ ደግሞ ለአንተ ጥሩ ነው። ስለዚህ አንተ ነገሮችን ተቆጣጥረህ ማን የበላይ እንደሆነ አሳያቸው ነው? እንደዛ ነው እያልሽ ያለሽው? አዎ በትክክል። ምናልባት ከዚህ በኋላ ኤሳት እንደ ድሮ ነቃ ቢልና ነገሮችን ቢያስተዳድር ይሻላል ባይ ነኝ። ማን ያውቃል፣ ምናልባት ሳሜት የዛኔ ወንዱ ልጄ ጂሃን በታመመበት ጊዜ ኩባንያውን እንዴት መራ ብሎ ሊኮራ ይችላል። ያው እንግዲህ ምናልባት ከሆነ ማለቴ ነው። ልክ ነሽ። ለነገሩ አንቺ ሁልጊዜም ቢሆን ልክ ነሽ አያቴ። አሁን ወደ ሆቴሉ ሄዳለሁ። አሁን ወንድሜ ጂሃን ባይኖርም እኔ ዋናው ኤሳት አለሁኝ። እሺ፣ ያንን ነው የምልህ ልጄ። ቆይ አሁን ደግሞ ምንድን ነው? እሺ ይሄ የሃሪካ የዲኤንኤ ውጤት ነው አይደል? ስልኬን እያየሹ ነበር እንዴ? በአጋጣሚ ነው ያየሁት። አትይሺ። የሃሪካንን ብልሃት እየተጠቀምሽባት እሷን ማሳበድ አለብሽ። ገባሽ? እሷን በዚህ መንገድ ብቻ ነው የሚገባት። አሁን ምን እንደማደርጊ ምንድን ነው? እጅ ሴትዮ ምን ፈልጋ ነው? አታነሳም። ክፍሏ ውስጥ ነች። ሃሪካ፣ ሃሪካ፣ ስልኩን አንሺው። በቃ አትደውይልኝ። በቃ አቁሚ ያልኩሽ። አያቴ እጅ ሴትዮ ልታሳብደኝ ነው። ላብድ ነው። ከጠዋት ጀምሮ የዘረመል ምርመራ ውጤት ስትልክልኝ ነበር። ለምንድን ነው የምትደውይልኝ? ምንድን ነው የምትፈልጊው? እኔማ ዝም ብዬ ተቀምጬ ነበር። ከዛ የሆነ ነገር መጣልኝ። እኔ የምለው እናትሽ የስነ ህይወት ተመራማሪ ነች ነበር አይደል የተባለው? ግን ይሄን ነገር ትንሽ ለማመን የሚከብድ ነገር ነው። አቁሚ በቃ አትደውይልኝ እኮ አልኩሽ። የሆነ ነገር ልንገርሽ፣ እኔ እርግጠኛ አይደለሁም፣ ግን ብዙ ሰዎች ወደዚህ ይመጡ ነበር እና የሚሄዱ ነበር። ይሄ ነገር አሁንስ ሊያሳብደኝ ነው። በቃሽ በቃ። አያቴ ላብድ ነው። በጣም መሮኛል። እስቲ አታልቅሺ እባክሽ፣ ትንሽ እንኳን ተረጋጊ። እንዴት ነው እሺ የምረጋጋው? አስቢው፣ ሴቪ ላይን አሾፍባት ነበር። ያን ሁሉ ጊዜ ጉዲፈቻ እንደሆነ ሳታቅ ሂክመት እናቴ ነች ብላ በማመኗ አሾፍባት ነበር። ለካ እኔ ነበርኩ ሞኟ። ትልቋ ሞኝና ጅሏ እኔ ነበርኩ አያቴ። ሞኝስ አይደለሽም ልጄ። ነኝ እንጂ አያቴ። እኔ ብቻ ሳልሆን ሁላችንም ሞኝ ነን። ያች ሴትዮ ሁላችንንም ነው ያታለለችን ለብዙ ዓመት። አሁን ደግሞ ሆስፒታል መጣች። ምንም መፍረት የላትም። እንዴት ብደፍረን ነው መታ ጭራሽ ይቆጫቸዋል የምትለን? በእውነት አያቴ እኔ እገላታለሁ፣ በእውነት እገላታለሁ። አለቃትም ደግሞ። ነይ ወደዚህ በይ። አሁን እዚህ ጋር ቁጭ በይ ልጄ፣ ቁጭ በይ። መጀመሪያ እስኪ ተረጋጊ። ምንድን ነው የምታወሪው? እስኪ አስቢ። እንዴት ያለሽ? በያ ግዳያት። ምን ትጠብቂያለሽ?
ከዛ የገዛ እናቷን የገደለችው ሴት ተብለሽ እድሜ ልክሽን እስር ቤት ትበሰብሻለሽ። በእውነት አንቺም ወንድምሽም ምንም አታውቁ። ምንም ለማሰብ ጊዜ የላችሁም። ነገሮችን በደንብ አትመለከቱም። አዎ አንቺም ያኤሳትም። እና እሺ ምንድን ነው ማድረግ ያለብኝ? ምን ማለት ነው? ሳሜት አባቴ አይደለም። ቆይ እሺ ከቤት ቢያባርረኝስ? እውነተኛ አባትሽን ሄደሽ ፈልጊና አብረሽ ኑሪ ቢለኝስ ምን ልሆን ነው? አሁን የሌለ ነገር አታውሪ። ሳሜት መቼም እንደዛ አያደርግም። ምንም ቢሆን ከልጅነትሽ ጀምሮ አሳድጎሻል። ጀርባውን ቢሰጠኝስ? ከዛ እሺ ምን ልሆን ነው? እኔ ያለሁልሽ። ምንም አትሆኝም።